ተጋብተን ለ2 ዓመት ቤቴ ቴሌቪዥን የለኝም። ማታ መፋጠጥ ነው። ከዛ እንዴት ነው ቆይ ቴሌቪዥን የሚኖረኝ? እቁብ ስሰበስብ እስከሚደርስ ድረስ የቴሌቪዥኑ ዋጋ ይጨምራል። ቀን በአደባባይ እንባዬ እንደዚህ እየፈሰሰ አታባብሉኝ ተውኝ እያልኩ ከ4 ኪሎ የፈረንሳይ ታክሲ መያዣ ዳግማዊ ምኒልክ ትምህርት ቤት ፊት ለፊት ድረስ ሄጄ አውቃለሁ። አሁንም አለ ጓደኛዬ፣ እሱ ያባብለኛል፣ ተው አታባብለኝ። አንዳንዴ ወጣት ብቻውን እያወራ ካገኛችሁት እንዳትፈርዱበት፣ እብድም ነው እንዳትሉት። ጦርነት አለ፣ ስፒሪቹዋል ዋርፌር አለ። ተስፋ ቆርጬ ራሴን ላጠፋ ነበረ ማለት በቃ ታንቄ ለሞት ማለት ነው። በእግዚአብሔርም ላይ ጥያቄ ነበረ። ለምንድነው ሰውን ከፈጠርክ ደሃ ሀብታም አድርገህ የፈጠርከው? ቁልፍ የምትለው የስኬት ሚስጥር ወጣቱ ይህንን ቢያደርግ ውጤታማ ይሆናል ብለህ እንደ ፕሪንሲፕል የጠቀመ ነገር ምንድን ነው? እንደው የምትናገረው ነገር ካለ። ተስፋ እንዳይቆርጡ ነው። በኢየሱስ ተስፋ አይቆረጥ። በሰው ነው ተስፋ የሚቆረጥ፣ በእግዚአብሔር ተስፋ አይቆረጥ። ከ18 ቢሊዮን ብር በላይ ሀብት ያለው ድርጅት ነው የምመራው። 160 ምናምን ሺህ ሜምበርስ አሉን። አንዳንድ ጊዜ ግራ ምን እንደሚገባኝ ልንገርህ። ሰዎችም 60-70 ዓመትም ሆናቸው ለገንዘብ ስግብግብግብግብግብ ነው። ቆይ ሌላ እኔ ያላየሁት ነገር አለ እንዴ? ከዚህ በኋላ ምን ገንዘብ ያለ አመለካከት ምንድን ነው? ለድህነት ያለ አመለካከት ምንድን ነው? አንድ ፖድካስት ላይ አይቻለሁና በጣም ቫይራል ሆኖ ነበር ስለ ድህነት የተናገርከውና ዳኮንክ መቼ ነው የተቀየረው ሀሳብ? ወንድሜን ጠርቼው እየሮጠ መጥቶ በጠራው ሰዓት ካልመጣ በጫማ ጥፊ ነው የምመታው። የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች፣ ይህ በየሳምንቱ በጄኤምኤም ቴሌቪዥን የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ በዚህ ፕሮግራም የእግዚአብሔርን ቃል የምንሰማበት ፕሮግራም ነው። አንዳንዴ ደግሞ ለሀገር ለቤተ ክርስቲያን የሚጠቅም ሀሳብ ያላቸውን እንግዶች የምናቀርብበት ፕሮግራም ነው። ዛሬ አንድ የተወደደን ወንድም ወደ እናንተ ይዤ ቀርብ ያለሁ። ወንድም ዘሪሁን ሸለመ ይባላል። እስኪ እሱ ራሱን ያስተዋውቀናል። ዘርሽ እንዴት ነህ? አንተ ልበል አንቱ ልበል የቱ ይቀለናል? እንደ ወንድም ያው አንተ ነው። አዎ እንግዲህ ይመስለኛል መንፈሳዊ ቻናል ላይ ቴሌቪዥን ላይ ስትቀርብ የመጀመሪያ ይመስለኛል። የተለያዩ ሚዲያዎች ላይ የመንግስት ሚዲያዎች እንዲሁም ደግሞ የግል ሚዲያዎች ላይ አይቻለሁ እና ብዙ ለሀገር የሚጠቅሙ ሀሳቦች እንዳሉ አውቃለሁ። እና ይህ ፕሮግራም ደግሞ መንፈሳዊ ፕሮግራም ነው። ስራንና ክርስትናን ስኬትንና መንፈሳዊነትን የምናይ ይሆናልና ዛሬ እንዳልከው አንቱ የማንባባልበት ምክንያት የወንድማማቾች ህብረት ስለሆነ ነው። አንዳንዴ እንዲያስባለሁ ዘርሽዬ፣ ጌታ ኢየሱስን ለምንድን ነው አንቱ የማንለው? ስለሚቀርበን አይደል? አምላካችንን እርሶ አንልም አይደል? አንተ ነው የምንለው። እና ደሞር በተቀራረብን ቁጥር ወንድማማችነት ሲኖር አንተ ወደ ማለቱ እንሄዳለን እና አንተ ብልህ ያው የሚከፋ አይመስለኝም። በትክክል። እሺ እስኪ ራስህን አስተዋውቅ ለተመልካቾች። ያው እንዳስተዋወከኝ እኔ ዘሪሁን ሸለመ እባላለሁ። የ3 ልጆች አባት እና ባለትዳር ላለፉት እንግዲህ 86 ጀምሮ በክርስትና ህይወት ውስጥ ወይም እንደ መጽሐፍ ቅዱስ አማኝ በረምብ የክርስትናን ህይወት ገብቶኝ ጌታን ተቀብዬ አመኜ ላለፉት 30 ዓመታት በላይ ያው በምድር ላይ የምድርንም ስራ እየሰራው በምችለው አቅም ደግሞ እግዚአብሔር የሚወደውን ስራ ለመስራት እየጣርኩ ያለው ሰው ነኝ። ዘርሽ መቼ ነው ጌታን የተቀበልከው? ኢየሱስ ክርስቶስን አዳኝነቱን አምና የተቀበልከው መቼ ነው ታስታውሰዋለህ? እና እንዴት ተቀበልክስ? እንግዲህ
ትልቁ ነገር ለወጣቶችም ይጠቅማል ብዬ ስላሰብኩ ነው ይሄንን ኢንተርቪውም ለመስጠት የምፈልገው። በተለይ በወጣትነት እድሜ ተስፋ በቆረጥንበት ጊዜ፣ በከፋን ጊዜ፣ ጓደኛ ባጣን ጊዜ፣ ዘመድ ባጣን ጊዜ፣ ነገሮች ጭልም ባሉብን ጊዜ የደረሰልኝ ጌታ ኢየሱስ ነው። መጽሐፍ ቅዱስን ማንበብ ስጀምር እኔ ህይወት ሲኦል መንግስተ ሰማያት የሚለው ብዙ አይገባኝም ነበረ። እንዳውም አንድ ጊዜ ያው መጽሐፍ አለኝ እና መጽሐፌ ላይም ጠቅሼዋለሁ። ተስፋ ቆርጬ ራሴን ላጠፋ ነበረ ማለት በቃ ታንቄ ለሞት ማለት ነው ጌታን ከማግኘት በፊት። ምክንያቱም ሰው ለምን እዚህ ምድር ላይ በልጅነቴም ድህነት አስጨንቆኝ አድጌም ዩኒቨርሲቲ መግባት አልቻልኩም። ተስፋ ቆርጬ ባልኩ ሰዓት የጌታ የኢየሱስ ፍቅር ሳይገባኝ የእናቴ ፍቅር ግን አሸንፎኝ እናቴን በጣም ወድ ስለነበር በሞትባት እሷ ትጎዳለች ብዬ ያንን ተውኩና ከዛ ሰዎች አንድ ቦታ ላይ ቆሜ አንድ ሰው መጥቶ እጄን ይዞኝ አንድ ቦታ ደርሰን እንምጣ ብሎ ወሰደኝና ያ ሰው ለብዙ ጊዜ ቸርች ፓስተር ሆኖ ያገለገለኝ ሰው ስለ ወንጌል ነገረኝ፣ ስለ ኢየሱስ። ከዛ ብዙ ሰማሁት፣ አዳመጥኩት። ከዛ አንድ ቀን ሌሊት እውነት ነው እውነት ነው እውነት ነው የሚል ነገር ውስጤ ይመጣ ነበርና ያ እውነት ምንድነው ስለ ያ እውነት ኢየሱስ ነው። አሜን። ከዛ አንድ ውሃ አካባቢ ቧንቧ አካባቢ ወርቃ አዲስ ኪዳን መጽሐፍ አስቀምጫት ነበረ። ውሃ ፈሶባት ቀይ ምናምን ሆና እሷን ቁጭ ብዬ ማንበብ ጀመርኩ። አዲስ ኪዳኑን ሙሉን ጨረስኩ። ከዛ 86 አካባቢ ላይ ጌታን አገኘው፣ ደግላ ዳኛ አድርጌ ተቀበልኩ። ሰላም አገኘው፣ እረፍት አገኘው፣ የመኖር ትርጉሙ ገባኝ። አሜን። ለምን እንደተፈጠር ለካ ለነፍሴም እረኛ አለው፣ ጠባቂ አለው፣ ባለቤት አለው። ለካ ነፍሴን በገዛ እጄ ምን ማድረግ አልችልም። አሁን ሰዎች ራሳቸውን አጠፉ ሲሉኝ በጣም አዝናለሁ። ያኔን የራሴን አስበዋለሁ። ለካ ነፍስን ባለቤት አላት። ከዛ ጊዜ ጀምሮ እስከ ዛሬ ድረስ ጌታ እየረዳኝ በዝቅታም በከፍታም ሰላሜን ጠብቆ እረፍት ሰጥቶኝ የመኖር ትርጉም ገብቶኝ አሜን አለው። እንግዲህ በዚህ ፕሮግራም እንድንገናኝ ያደረገን በህይወትህ ያለውን ስኬት ህይወትህን ተመልክቼ ነውና ስራህን በደንብ አልነገርከኝምና አዋጭ ብድርና ተቋም ያለውን ኃላፊነትህን ማወቅ ያስፈልጋልና ስኬትህን ለመረዳት እስኪ እንደው ስለ አዋጭ ብትነግረን ትንሽ። አው ብዙ ጊዜ እንግዲህ ከመንፈሳዊ ሚዲያም ላይ ስላለን እኔ ሁሌ ከስኬቴ ጀርባ እናገራለሁ። ስራም ቦታ ይሄ ስራዬ እንዲሳካ የሚያደርግልኝ እግዚአብሔር ነው፣ ጌታ ኢየሱስ ነው ከኔ ጋር ሆኖ የሚሰራ። እኔ ሰውን በሃይማኖት አለይም። ለኔ ክርስቲያን በአብ በወልድ በመንፈስ ቅዱስ የሚያምን በጌታ ኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ሁሉ ለኔ ክርስቲያን ነው ብዬ አምናለሁ። የዲሞኔሽን የዶክትሪኑን። ስለዚህ ስራዬንም ስሰራ ሁሉንም ሰው ኢየሱስ እግዚአብሔር ሁሉንም ሰው የሱ ፍጥረታት ናቸው። ያመኑት ግን የተከተሉት ግን የሱ ልጆች ናቸው።
ስለዚህ ይህን ስራ ስሰራ እኛ ወደዚህ ምድር የመጣ ነው ለራሳችን ሳይሆን ልናገለግል ነው። ያንን እውነት ተረዳው። ብዙ ነገሮች ባልንጀራህን እንደ ራስህ ውደድ፣ ባልንጀራ ካንተ እንዲሻል ቁጠር የሚለው ነገር እሱ ረዳኝና ስራዬን ጀመርኩ። ክርስትና ደግሞ ታማኝነት ነው፣ እውነተኝነት ነው። የክርስትና ህይወትህ ለውጤታማነት ለስኬት ያለው ለሱ ነው። ስለዚህ እግዚአብሔር በሰጠኝ ራእይና ባስቀመጠኝ ስፍራ ላይ ቃል ገባሁኝ በታማኝነት ላገለግል፣ በእኔ ምክንያት የእግዚአብሔር ስም እንዳይሰደብ። ስለዚህ ሰራተኞች፣ ሁሉም አይነት ሰራተኛ እኔ ጋ አለ። ግን በአፌ ሳይሆን በህይወቴ በአሰራሬ። ምክንያቱም እኔ ገንዘብ ላይ ነው የምሰራው። በትንሽ ነገር ነው የጀመርኩት። ዛሬ ትልቅ ቦታ ላይ ደርሻለሁ። ከ18 ቢሊዮን ብር በላይ ሀብት ያለው ድርጅት ነው የምመራው። 160 ምናምን ሺህ ሜምበርስ አሉን። 420 ሰራተኛ ለአሁን የምነግርህ አዋጭ ላይ ብቻ ነው እንጂ ያው ብዙ ድርጅቶች እመራለሁ፣ መስርቻለሁ። በዚህ ውስጥ ሁሉ ግን የኔ ስኬት እግዚአብሔር ከኔ ጋር መኖር ነው። ስለዚህ እግዚአብሔር ረዳኝና ዛሬ ያለሁበት ቦታ ያ ምስኪን የነበረው ዘሪሁን፣ በሰዎች አይን ውስጥ የማይገባው ዘሪሁን፣ አንዳንድ ጊዜ በተለይ ለክርስቲያኖችም ለወጣቶችም መጠንቀቅ ያለብን እኛ ክርስቲያኖች ቸርች ውስጥ ያለ ሰው ሁሉ መልአክ ነው። ኢየሱስን ስላየ ነው ሰው ሁሉ ኢየሱስ ነው የሚመስለን ነው። አንዱ ሰላም ሊልህ የማይፈልግ አለ። ሌላውን ወንድሜ ብሎ አቅፎ ስሞ አንተ ጋር ሲደርስ እጁን የሚሰጥህ አለ። አየኸው? ያን ኢየሱስ ግን ያ ትንሹን የተናቀውን ዘሪሁንን ደግሞ አከበረው። አሜን። ዛሬ አንተ ፊትም ቆሜ እንድናገር ለእግዚአብሔር ክብር እንዲሆን ብዬ ነው ያደረገልኝን ለመናገር እንጂ እኔ ብዙ ወጥቼ መናገሩን ሚዲያም ላይ ምንም ላይ ብዙ አልፈልግም። ግን አንዳንዴ ለእግዚአብሔር ክብር ነው ይሄንን መናገር። እሱ ነው የረዳኝ፣ እሱ ነው ያገዘኝ። ትልቅ ቦታ ደርሰሃል ብለው የሚነግሩኝም ሰዎች ናቸው እንጂ እኔ ራሴንም ያው ያኔ እንደ ድሮ እንደነበረው ዘሪሁን ነው። ስለዚህ ይሄንንም ደግሞ እንድሰራ እዚህ ቦታም እንድደርስ የረዳኝ ጌታ ኢየሱስ ነው። ወደዋለሁ። አሜን። የልጅነት ጊዜህ ምን ይመስላል ዘርሽ? እልህኛ ነበርክ? ምን አይነት ልጅ ነበርክ በልጅነትህ? ምናልባት የልጅነት ባህሪህ አሁን ላለው የስራ ዲሲፕሊን ለማንነትስ ያለው አስተዋጽኦ አለ? ምን አይነት ልጅ ነበርክ ዘሪሁን? ብዙ ጊዜ ሁለት ድብቁ ዘሪሁን አለ። ኃይለኛ ከነኩት የማይለቅ እልህኛ። ያ ግን ሂድን ነው፣ የተደበቀ ነው። የአንድ ነገር ስትነካው አይደል የሚታወቀው። ብዙ ዝም ምል ነኝ። ምክንያቱም ብዙ ጊዜ መጽሐፌም ላይ የእናቱ ልጅ የሚለው መጽሐፍ ያው እዛ ላይ ብዙ ስለ ራሴ ተጽፏል። ያነበቡ ሰዎች ያዩታል። እኔ አባቴ ወታደር ስለነበረ በልጅነቴ ነው አባቴ የሞተው። በእናት ነው ያደግኩትና ቤት ውስጥ ብዙ እንደ ሌሎቹ ልጆች ውጪ አዲስ አበባ ነው ተወልጄ ያደግኩት እንዳልኩ። ውጪ እንደ ልቤት ሮጬ ወጥቼ አልተጫወትኩም። እናቴ በጣም በጥንቃቄ በቁጥጥር ነገ ትልቅ ሰው እንድትሆን እያለች ዱርዬ እንዳልሆን፣ እሷም ደግሞ ብቻዋን ስለምታሳድግ የሴት ልጅ እንዳልባል በጣም በጥንቃቄ ነው ያደግኩትና ብዙ ነገር ግን የምሰማቸው ነገሮች ስለነበሩ ለምን በእግዚአብሔርም ላይ ጥያቄ ነበረ። ለምንድነው ሰውን ከፈጠርክ ደሃ ሀብታም አድርገህ የፈጠርከው? አንዳንዴ ቤተ ክርስቲያን ይሄዳለው
እኛ ሰፈር አቦ ቤተክርስቲያን የሚባል አለ። ወደዛ አካባቢ ሲሄድ እግራቸው የሌላቸው እጅ የሌላቸው ምን ሳይ ለምንድን ነው እነዚህን ሰዎች የፈጠርካቸው አንዱን ሙሉ እያልኩ ጭንቅላቴ በጥያቄ ከልጅነቴ ጀምሮ በጥያቄ የተሞላ ሁሌ ጤኦትና ማታ ጥያቄ አድርጎ መጨረሻ ላይ እሱ ወለ አእምሮህን ሊያሳምም ወደሚችል ነበረ። በኋላም ላይ በትምህርቴ እጥር ነበረ ጥሩ ውጤት ለማምጣትና ዩኒቨርሲቲ ለመግባት። በኋላ እኔ የነበርኩበት ሰዓት ኢህአዴግ የገባበት ሰዓት መንግስት ለውጥ የነበረበት ሰዓት ብዙ ትርምስምስ የነበረበት ሰዓትም ነበረ። በቃ ተስፋ በቀላሉ የሚቆርጥ አይነት መሆን ጀመርኩ። እልህ አለ፣ ከድህነት ለመውጣት እልህ አለ። ያንን ድህነት እንዴት አድርጌ ልውጣው? እናቴን ማገዝ እፈልጋለሁ። እሷን መርዳት፣ ወንድሞቼ እህቶቼ መርዳት እፈልጋለሁ። እና ይሄ ሲፍጨረጨር የነበራል እና ግን ፐርሰናሊ እንደዚህ ከተነካው ደግሞ ምደባደብ ነኝ፣ ኃይለኛ ነኝ። አሁን ብዙ ሰው አይመስልም። አንድ ጊዜ እንደው ጥሩ ምሳሌ እንደሆነ ልክ ጌታን ኢየሱስን ባመንኩ ጊዜና እረፍት አገኘሁ አላልኩ። ቁጭ ብዬ ቤቴ ሳነብ ከኛ ቤት በላይ ከፍ ብሎ በረንዳ ላይ ቆሞ አንድ የእናቴ ጓደኛ አሉ እና አይ እንደው ይሄ ልጅ እንደው ያን ልጅ እውነትም እዛ ቤተ ክርስቲያን መድኃኒት ይሰጣሉ የሚባለው ሰጥቶት ዝም አደረጉት አይደል አለ። ምክንያቱም ወንድሜን ጠርቼው እየሮጠ መጥቶ በጠራው ሰዓት ካልመጣ በጫማ ጥፊ ነው የምመታው። ታናሽ ወንድሜ ኦኬ በጣም ነው የሚፈራኝ። አሁንም አለ በህይወት። እስቲ ለልጆቼ ነግሯቸዋል፣ አባታቸው አብዩዝ አድርጎኛል በልጅነት እያለና ትንሽ ሴንሲቲቭ ነኝ። አሁንም አለኛ ጌታ እየረዳ እንጂ ኢሞሽኔ ትንሽ እንትን ነኝ። ግን በኋላ ሰውን መርዳት ማገዝ እንትኑ አለ፣ ደስ ይለኛል። ይሄ ከክብሬ ጋር ከጥቃትን ግን እማልወድ እንዴት ብዬ ልንገር፣ እንደዛ አይነት ሰው ነበርኩ። በቃ ጥቃት አልወድም፣ ባይዘው አሁንም አልወድም። ጌታ እየረዳኝ ጸጋውን እያበዛልኝ እንጂ መስመር አለኝ፣ ቀይ መስመር። እሱን አልፎ ከመታ ጌታ ይርዳኝ፣ ንስሐ ገባለሁ፣ ጌታ ይርዳኝ ነው ማለት። ግን እግዚአብሔር ይመስገን የሚያስችል ጸጋ ስለሰጠን። ምክንያቱም ያለ እኔ ምንም ልታደርጉ አትችሉም ነው የሚለው። ባይዘው እያንዳንዳችን ነገር የሚሆነው ነገር ከእግዚአብሔር የተነሳ ነው። ይሄ ስጋችን አልተቤዠም። ሁሉን ይፈልጋል፣ ሁሉን ይመኛል፣ ሁሉን ያደርጋል። ግን ያ መንፈሱን በውስጡ ስላለ እሱ ይቆጣጠረናል። በጣም የሚገርም ነው። በሀገራችን ብዙ አነቃቂ ሰዎች አሉ፣ የአነቃቂ ንግግር የሚያደርጉና ምናልባት እንደዚህ አነቃቂ ሰዎችን ስታያቸው ህይወታቸው ብዙ ላይ ያነቃቃን ይችላል። ሞር ንግግራቸው የሚያወሩት ነገር የሚያነቃቃ ይሆንና ህይወታቸው አያነቃቃም። ግን ህይወታቸው ደግሞ የሚያነቃቃ ምሳሌ የሚሆኑ ሰዎች ያስፈልጋሉ። እነሱ ሞር ቢናገሩ ይሻላል ማለት የሆኑትን ነገር ቢናገሩ ለወጣቱም ምሳሌ ይሆናሉና ለዛም ነው ዛሬ የተዘጋጀው ፕሮግራም ወንድማችን ዘሪሁን ያለፈበት ውጣ ውረድ እና አሁን የደረሰበት ስኬት ለወጣቱ ማስተማሪያ ይሆናል። እንደ ሀገርም ትልቅ ኢንተርፕሪነር ነህ፣ ምሳሌ የምትሆን ነህ። በአፍሪካ ደረጃም የሚጠቀስ ስራ ሰርተሃልና እንደዚህ አይነት ሰዎች የሚናገሩት ነገር ወይም የሚያሳዩት መስመር ለሌሎች ውጤታማ ያደርጋቸዋልና ጥያቄ ምንድነው ላንተ ይሰራልህ ቁልፍ የምትለው የስኬት ሚስጥር ወጣቱ ይሄንን ቢያደርግ ውጤታማ ይሆናል ብለ እንደ ፕሪንሲፕል የጠቀመህ ነገር ምንድነው? እንደው የምትናገረው ነገር ካለ ለወጣቱ። ታንክ ዩ። የመጀመሪያው ዲሲፕሊን ነው። የእግዚአብሔር ቃል
ሰዎች በየእምነታቸው ፍርሃተ እግዚአብሔር ሊኖራቸው ይገባል። አምላካቸውን ሊያውቁት ይገባል። መልካም ስጦታ ሁሉ ከላይ ከሰማይ ነው የሚለው እውቀት። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰዎች የመጀመሪያው እግዚአብሔርን መፍራት ጥበብ ይፈልጋል። ሁለተኛው ነገር ሰው ለምንድን ነው የተፈጠረው? እኔ አሁን ሚስጥሩ የገባኝ መጽሐፍ ቅዱስን ማንበብ ክርስትና ሕይወት ውስጥ መመላለስ ስጀምር አንዱ የተገለጠልኝ ነገር የእግዚአብሔር ቃል አይቀየርም። በላብወዝ ጥረህ ግረህ ብላ ነው የተባለው የሰው ልጅ። ስለዚህ ማንም ወጣት አሁን አላማችን ለወጣቱም አይደለ ያስተማርን ያለ ነው። የማይሰራ አይብላ ነው የሚለው መጽሐፍ ቅዱስ። ሳይሰራ የሚገኝ ነገር የለም። ተፈጥሮም አትሰጥም። እዚህ ቆንጆ ፈርታይል የሆነ መሬት ላይ ስላለ ብቻ አንተ ዘር አምጥተህ ዘርተህ ተንከባክበህ ካላበቅስ ማብቀል የእግዚአብሔር ድርሻ ነው። እሱን የሰው ድርሻ ግን መኖር አለበት። የሰው ድርሻ መስራት አለበት፣ መጣር አለበት። መባረክ የእግዚአብሔር ድርሻ ነው። እኔ በረከትን በራሴ ማምጣት አልችልም፣ አንተም አትችልም። የሰው ድርሻ መስራት ነው፣ መጣር ነው። እንዴት ይሰራል የሚለው ደግሞ ሌላ አለው። ሌላ በጥበብ ስማርት መሆን። አንተ ስትለፋ ስትደክም እግዚአብሔር ደግሞ ያንተን የእጆችን ስራ ይባርክልሃል። እኔ ብዙ ጊዜ አሳዛኝ ንግግሮችን እሰማለሁ። ሰባኪዎች ሊሆን ይችላሉ፣ ሞቲቬሽናል ስፒከርስ ሊሆን ይችላሉ። ለሌላው የሚናገሩትን ስፔሻሊ ለምን እነሱ አያደርጉትም? አንዳንዶቹ እኮ ያንን ተናግረው ገንዘብ ለማግኘት ነው። እኔ የሚያነሳውት የሞቲቬሽናል ስፒከርስ መተዳደሪያቸው በሚያወሩት ነገር እንጂ መሬት ላይ የሚጨበጥ ስራ የላቸውም። ገንዘብ የሚያገኙት ትችላለህ፣ እንዲህ ማድረግ ትችላለህ ብለው ሰዎችን በማነቃቃት ይህንን ንግግር በመሸጥ ነው የሚተዳደሩት። ምናልባትም ቢዝነስ ካላቸው ከሸጡ በኋላ የሰሩት ነው። እሱም በጣም ውጤታማ ሰዎች አይደሉም ብዙ ጊዜ። አንተን የፈለግኩበት ትልቁ ምክንያት ከትንሽ ነገር እንደተነሳ ዶክመንት አለ። በጣም ከትንሽ ነገር ተነስተ ዛሬ ቢሊየን ካምፓኒ ላይ ደርሰሃል እና አሁን ያነሳውን ሀሳብ የሚደግፍ ነው። ዝም ብሎ ወሬ እያወሩ ሰዎችን ማነቃቃት ምንድን ነው ፋይዳው? እና የሚጨበጥ ነገር እንድታስተላለፍ ስለፈለግኩ ነው። ለወጣቶች የሚጠቅማቸውን ዝም ብሎ የሚያባብን ንግግር፣ ልብን የሚያሞቅ ነገር ሳይሆን መራርም ቢሆን የሚጠቅምን ነገር እንድትናገር ነው። እውነት ነው። ለዛ ነው ወጣቶች በጣም መረዳት ያለባቸው ነገር እግዚአብሔር መልካም አምላክ ነው። መልካም እረኛ ነው። ፀሐዩንም ዝናቡንም ለሁሉም እኩል ነው የሚያወጣው። እኩል 24 ሰዓት ሰጥቶናል። በዚህ በሰጠን ጊዜ ውስጥ ልዩነታችን የማድረግና ያለማድረግ ነው። በተሰማራንበት ለእያንዳንዳችን እግዚአብሔር መክሊት ሰጥቶናል። ስጦታ አለን። ያለ ስጦታ የሚወለድ ሰው የለም። ወደዚህ ምድር ሲመጣ የለም። ትልቅ አይምሮ ሰጥቶን ነው እግዚአብሔር ወደዚህ ምድር ያመጣን። ያውም እኛ ክርስቲያኖች ለምድር በረከት እንድንሆን መፍትሄ እንድንሆን። ግን እግዚአብሔርን መጠየቅና ባልንጀራህ ከአንተ እንዲሻል ቁጠር፣ ለእኔ ይጠቅመኛል ብለህ ሳይሆን ለወገኔ ይጠቅመኛል ብለህ ስትሰራ በዛ ውስጥ በረከት አለ። እኛ የተጠራ ነው ለሌሎች ነው፣ ለሰዎች በረከት እንድንሆን። ባይዘው ለራስ መኖር በጣም ቀላል ነገር ነው። እንዴት የእግዚአብሔርን ስም ጠርተን ለራስ መኖር ያቀተናል? እኔ የተጠራሁት ለብዙ ሰዎች በረከት እንድሆን ነው። የገባኝ እሱ ነው። አሁንም የምሰራው ከኖርኩበት ሰፈር ጀምሬ በዙሪያዬ
በምችለው ሰዎች ከድህነት እንዲወጡ ነው ማገዘው። ስለዚህ ሰው የሰውን ድርሻ ይስራ፣ እግዚአብሔር የእግዚአብሔርን ድርሻ ይሰራል። አንዳንድ ጊዜ ችግሩም እንደሆነ ልንገርህ፣ ነብዩም ሁሉም የእግዚአብሔርን ስራ ሊሰራ ይፈልጋል ነው። መባረክ የእግዚአብሔር ድርሻ ነው። የእጆቻቸውን ስራ እባርካለሁ። እግዚአብሔር እጅ ላይ ባለው ነገር ነው የሚጠቀመው። ምሳሌ ሙሴ የእስራኤልን ሕዝብ ይዞ ሲሄድ ሊያሻገር ሲሄድ እጁ ላይ ምን ነበረ? በትር ነው። ስለዚህ የተጠቀመው በምንድን ነው? እግዚአብሔር እጁ ላይ ባለው በበትሩ ምታ ማላለው። እኛን እግዚአብሔር እጃችን ላይ ባለው ነገር ነው የሚጠቀመው። ስለዚህ እጃችሁ ላይ ምን አለ? እግዚአብሔር የሰጣችሁ ዕውቀት ምን አለ? እሱን ጠይቁት፣ ይጠይቁት፣ እሱ ያበራላችኋል። ከዛ በኋላ ጌታ ሆይ የእጆቼን ስራ ባርክ ይበሉ፣ እግዚአብሔር ይባርካል። ምክንያቱም መልካም ስጦታ ሁሉ ከየት ነው የሚለው? ከላይ ከሰማይ ነው። አንዳንድ ጊዜ እኔ በምሰራው ላይ ዘሪውን ይሄ ሁሉ ህዝብ ይሄ ሁሉ ስራ እንደውም ያልተሞከረው ባንክ ቢሆን ኮፒ ፔስት ነው፣ ማይክሮ ፋይናንሶች ኮፒ ፔስት ነው። ኮሚኒስት ቤስድ የሆነ ሳኮን ግን እዚህ ደረጃ ላይ አሁን እኛን እያዩ ከዚህ በኋላ ብዙዎች እየተከተሉ የመጡ አሉ። ይቀጥላል አይቀጥልም እሱን ወደፊት። ግን እዚህ ደረጃ ላይ እንድደርስ ግን እግዚአብሔር ከኔ ጋር ስላለ ነው፣ ጌታ ኢየሱስ ስለረዳን ነው። ስለዚህ ምንድነው ትረስት ኢን ዘ ሎርድ ኤንድ ዱ ጉድ ነው። በእግዚአብሔር ታመን መልካምም ማድረግ። አየሁ አንድ ጊዜ 1986 ጌታን አግኝቼ በጣም እየጸለይኩ በጥሩ እንትን ውስጥ እያለሁ እግዚአብሔር የሚናገረው በቃሉ ነው። እውነት ነው። ዛሬም በቃሉ ነው፣ ነገም በቃሉ ነው፣ በፊትም የተናገረው በቃሉ ነው። ከቃሉ ውጭ አይናገርም። እንዲናገረ ምን ያስፈልጋል? ማንበብ ያስፈልጋል። እኛ ደግሞ ለመናገር ምን ያስፈልጋል? መጸለይ ያስፈልጋል። እኛ እንጸልያለን፣ ለእግዚአብሔር እንጠይቃለን። እግዚአብሔር በቃሉ በኩል ደግሞ ለኛ ይናገረናል። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናልሃል። ምሳሌ 3:5 1986 ዓመተ ምህረት እግዚአብሔር በዚህ ቃል ተናገረኝ። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገዱ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናላል። ያ ነበር የኔ መመሪያ። እሺ ጌታ ሆይ፣ ስለዚህ ወጣቶች ወደ እግዚአብሔር ቃል መመለስ አለብን። እግዚአብሔር የሚናገራችሁ በነቢይ እንደኔ እምነት ነው። አሁን የምናገረው እንዳንተ አይደለም። የሚናገራችሁ በቃሉ ነው። በሰው በኩል በቃሉ ሊናገር ይችላል። ግን ይሄ ማኑዋል ተሰጥቶናል፣ እኛ የምንመራበት ዳይሬክሽን። ስለዚህ ሰዎች የእግዚአብሔርን ቃል ማንበብ አለባቸው። ሲያነቡ መንፈስ ቅዱስ ቃሉን ያበራላቸዋል። ያ የህይወታችን ዳይሬክሽን ይሆናል። ጥበብ ሊጎላን ይችላል። አንድ ጊዜ ቢሮ ውስጥ ቁጭ ብዬ በትርፍ ጊዜ እኔ በጣም አነባለሁ መጽሐፍ ቅዱስና ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል ይላል። አሁን ብዙ ጊዜ እኔ ላይ የምታያቸው ጥንቃቄዎች፣ እነዚህ ብዙ ነገሮች ከእግዚአብሔር ቃል ከሰማኋቸው ተነስቼ ፕራክቲስ ያደረኳቸው ናቸው። ስለዚህ የትም ቦታ ጠነቀቃለሁ። ምን ይላል? ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል። ስለዚህ የህይወታችን ፕሪንሲፕል መጽሐፍ ቅዱስ መሆን አለበት። ፕራክቲስ የምናደርገው መሆን አለበት። አይደለም የምንጠብቀው፣ ላይፍ ነው፣ ህይወት ነው።
ስለዚህ ለወጣቶች እግዚአብሔር ቃል ማንበብ ያስፈልጋል፣ መጸለይ ያስፈልጋል፣ መስማት ያስፈልጋል፣ መታዘዝ ያስፈልጋል። እሺ ብትሉ የምድርን በረከት ትበላላችሁ። አሁን ከምትናገረው የተረዳሁት ምንድነው ላንተ የስኬት ቁልፍ ከሆኑልህ ሀሳቦች አንድ 3 ሀሳቦች ያነሳ ይመስለኛል። የመጀመሪያው በእግዚአብሔር መታመን፣ ወጣቱ እግዚአብሔር ላይ መደገፍ አለበት፣ የራሱ ማስተዋል ላይ መደገፍ የለበትም የሚል። ሁለተኛ ደግሞ የእግዚአብሔርን ቃል ማንበብ፣ ወደ እግዚአብሔር ቃል መመለስ አለበት የሚል ሀሳብ። ሶስተኛ እግዚአብሔርን መስማት መጸለይ አለበት። አንድ አራተኛ ደግሞ ዋናም ብዬም ከነዚህ ከአራቱ ጋር ካንተ የተማርኩት ምንድነው እጅህ ላይ ምን አለ? እግዚአብሔር ለሁላችንም ባዶ እጃችን ወደዚህ ምድር አላመጣንም። ለሁላችንም የተሰጠን ስጦታ አለ። እግዚአብሔር ደግሞ በሰጠን ልክ ነው ከኛ የሚጠብቀው። እንደምታስታውሰው ለአንደኛው 5 ለአንደኛው 2 ለአንደኛው 1 ነው የሰጠውና 5 ጨምሮ ነው ጠብቀው ባለ 2 4 አድርጎ ነው። አንደኛው ነው 2 ያላደረገው። 5 አልተጠበቀበትም፣ 2 ማድረግ ይችል ነበረ። ግን አንተ ጨካኝ እንደሆን ካቃለው፣ ክፉ እንደሆን ካቃለው፣ ካልዘራበት ምታጭ ካልመተንክበት ምሰበስብን አለና አርፎ የያዘውን ይዞ ቀብሮ ተቀምጦ ነበረና ትንሽ ነው ብለን ሳንንቅ፣ ምክንያቱም ለክ ያዋጭንም መነሻ እናውቃለን። ወደ በኋላ ላይ ታነሳዋለህ። በጣም ትንሽ የሚመስል ነገር ይዘህ ዛሬ ቢሊየን ካምፓኒ ሆኗልና እግዚአብሔር የሰጠን ትንሽ ነገር አለ። ግን ያ ምናልባት የቢሊየን ካምፓኒ ሊሆን ይችላል። እንዳንቀብረው እንጠንቀቅ የሚል ሀሳብ ነው የተማርኩት። የምጨምረው ካለ ታንኪዩ እሱ ነው። ስለዚህ ወጣቶች ከጊዜያዊ ስሜት ከሚያነሳሱ የተነሳንበት እሱ አይደለ አነቃቂ የሚለው ከሱ መቆጠብ አለባቸው። በአጭር ጊዜ የሚመጣ ነገር የለም። ናቹራል ሂደቱን ይጠብቃል። ዛሬውኑ ዘርተ ዛሬውኑ አጭደ ዛሬውኑ የሚሆን ነገር የለም። የተፈጥሮም ህግ አለ። ዛሬ አንድ ሰው ህፃን ልጅ እንዲኖረው ቢፈልግ መጀመሪያ ማደግ አለበት፣ ማግባት አለበት፣ ሚስት አግኝቶ ሚስታው ማርገዝ አለበት። ይህ ሁሉ ፕሮሰስ አልፎ ነው አይደለ? ቢዝነስም እድገትም እንደዛው ነው። ትዕግስት ይፈልጋል፣ መስራት ይፈልጋል። ለዛ ነው ከመጀመሪያው ጀምሮ እስከ መጨረሻው ድረስ የእግዚአብሔር ቃል አይቀየርም። እግዚአብሔር ሰው አይደለም 10 ጊዜ ቃሉን የሚቀይረው። በቃ ሰው መስራት አለበት፣ መልፋት አለበት፣ መድከም አለበት። ከዛ የላቡን ፍሬ የእጆቹን ፍሬ እግዚአብሔር ይባርክና ይሰጠዋል። ስለዚህ አንዳንድ ጊዜ ይሄ ሾርትካት አጭር የሆነ ነገር የሚያደርጉ እሱ ከእግዚአብሔር ቃልም አይደለም፣ ተፈጥሯዊም አይደለም። ዝም ብለህ ድሪማርክ ትይዛለህ፣ ትጨብጣለህ፣ ትወርሳለህ፣ የሚወረስም የለም። የምድሩና ደግሞ የሰማዩን መለየት አለብን። ምድር ላይ ለምድር የሚያስፈልገንን ነገር እንድንኖር ነው የተጠራ ነው እየሰራን እንጂ ዋናው አላማችን ምድር ሆኖ አይደለም የምንኖረው አይደለ? የኛ ቤታችን መኖሪያችን በላይ በሰማይ ነው። ተስፋ አለን እንጂ ግዴታ ክርስቲያን ሁሉ ሀብታም ሆኖ መኖር አለበት ማለት አይደለም። እሱም ከሆነ የሐሰት እንትን ነው የሚሆነው። ሁሉም ያስፈልጋል። ለዛ ነው ቅድም ያነሳው ጥሩ ምሳሌ የመክሊቱን ለምን ለሁሉም እኩል 5 አልሰጣቸው? ለምን ለሁሉም 3 አልሰጣቸው? አየኸው? እያንዳንዱ ሰው ድርሻ አለው። በዛ መሰረት ግን በተሰጠው መሰረት ግን አብዝቶ ተጠቅሞ መስራት አለበት። ያንን አቅም ነው የሚያሳየው፣ ችሎታ ነው። አንድ አይደለንም ማለት ነው። ስለዚህ እኔ ወጣቶች ከሁሉም በፊት አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ስለሚል
የመጀመሪያው ነገር እሱ ነው። ከዛ በኋላ ነው ሰማዩ ብርሃንም የሚበራል የሚታይ። ከዛ የምድር ነገር ብዙ አያስጨንቅህም። ለምን እንደምትኖር ታውቀዋለህ፣ ወዴት እንደምትሄድ ታውቀዋለህ። እዚህ ምድር ላይ አንዳንድ ጊዜ ግራ ምን እንደሚገባኝ ልንገርህ። ሰዎችም 60-70 ዓመትም ሆናቸው ለገንዘብ ስግብግብግብግብግብ ምንድን ነው? ቆይ ሌላ እኔ ያላየሁት ነገር አለ እንዴ? ከዚህ በኋላ ምን አየህ? ይህ ሁሉ ነው የሚገለጥል። ስለዚህ እኔ ሁሌ እግዚአብሔር አይምሮዬን ስለከፈተ ስላበራ ሰላሜን ስለሰጠኝ ከሁሉም በላይ ደግሞ ሰላም ጥሩ እንቅልፍ ነው የምተኛው። ደስተኛ ነኝ። we are so blessed። ስለዚህ ለወጣቶችም የምመኘው ይህን ነው። እግዚአብሔርን ፍሩ፣ እግዚአብሔርን ታዘዙ፣ እግዚአብሔርን ቃል አንብቡ። እምነታችሁ በእግዚአብሔር ቃል ላይ ይሁን፣ በሰዎች ላይ አይሁን። እግዚአብሔር ይረዳችኋል፣ ያግዛችኋል። ሌላው ሀሳብ ለገንዘብና ለድህነት ያለ አመለካከት የተቀየረው መቼ ነው? የሆነ አስቸጋሪ ወቅት ገጥሞሃል ወይስ እንዴት ቅይር ብለህ እንዲህ አይነት ሰራተኛ ልትሆን ቻልክ? ለገንዘብ ያለ አመለካከት ምንድን ነው? ለድህነትስ ያለ አመለካከት ምንድን ነው? አንድ ፖድካስት ላይ እጅሃለሁ እና በጣም ቫይራል ሆኖ ነበር ስለ ድህነት የተናገርከውና ዳኮንክ መቼ ነው የተቀየረው ሀሳብ? አዎ በዛን ወቅት ያው እኔ ስናገር አንዳንድ ጊዜ አስበህ አይደለም ፔኑ ነው እንደዛ የሚያናገር እና ስፔሻሊ ወጣት ሆነህ ከድህነት ጋር አይሄድም የምትፈልጋቸው ነገሮች እና እየሆነ ያለው እኔም ደግሞ ቶሎ አድጌ ብዙ የምፈልጋቸው ነገሮች ስለነበሩ ያንን ማግኘት ስለማልችል ቤተሰብ የሚያሟላልኝ ስላልነበረ ድህነትን በጣም ነበር የምጠላው። በቃ ከሰው በታች ያሳነሰኝ ድህነት ነው ብዬ ማመን ነበርኩኝ። ደሞም አይቼዋለሁም። እውነት ነው። ይሄ በምድር ላይ ያለ ፋክት ነው። እዛም ላይ እንዳልኩ ሰዎች ሰላምታ ሊሰጡህ እንኳን ያለውና የሌለውን ይለያሉ። በዘመድ መካከል እንኳን ሄደ አንዱን አቅፈው ስመው አንዱኛውን ያደርጋሉና ለምንድን ነው ብዬ ብዙ እኔ ነግሬያለሁ። በልጅነቴ በጣም ጠያቂ ነኝ። ጭንቅላቴ በጥያቄ ተሞላ ነው። እኔ ጌታ ኢየሱስ ባይደርስልኝ ኖሮ ይሄ ሰማዩም የምድሩም ነገር እዛው መጽሐፍ ቅዱስ ላይ ስላለ እሱ መልስ ባላገኝ ኖሮ ባይዘው በጣም መጽሐፈ ምሳሌን በጣም አነብ ነበረ። ጥበብ ስጠኝ እያልኩኝ እንደ ጠቢቡ ሰለሞን። ይሄንን የሚያውቁኝ ሰዎች አሉ። ባይዘው ትክክለኛ ጥያቄ ነው። ማንም ጥበብ የጎደለው ቢኖር ጥበብን ይለምን ይላል። በጣም የሆነ ገና ብዙ ጎዶሎ እንደነበረኝ ስለማቅ ያንን መጽሐፍ በጣም ደጋግሜ መጽሐፍ ቅዱሴን አንብቤያለሁ። መጽሐፈ ምሳሌን በደንብ አንብቤያለሁ። የሚናገረኝን እጽፋለሁ እና በዛ ምክንያት ራሴን ለመቀየር እና ራሴን ለማወቅ ብዙ ስጥር ስለነበረ አንዱ ትልቁ ፈተናዬ ግን ድህነት ደግሞ በቃ መልሶ ደግሞ ስወጣ ጫማ የለህም፣ የሆነ ነገር ስትፈልግ ማድረግ አትችልም፣ ቤተሰብ መርዳት አትችልም። እንዴት ነው ከዚህ ድህነት የምወጣው እላለሁ። ከዛ በጓደኞችም በሌላውም በህብረተሰቡም የሚትለየው በቃ ገንዘብ ስለሌለ ነውና ገንዘብ ላላቸው ሰዎች የሚሰጠው ቦታና ለሌላው ሰው የሚሰጠውን ቦታ እያየው ለምን ምን ጠየቁ። ባይዘው እኔ አሁን ላይ ያው ብዙ ሰዎች ሊናገሩ ይችላሉ። በምንም ምክንያት ሰውን አለይ ትንሽ ልጅ ቢሆን ዝቅ ብዬ ሰላም ነው የምለው።
ሆቴል ለምሳሌ ሄጄ ብዙ ጊዜ ሰው ቲፕ የሚሰጠው ፊት ለፊት ላለው ላስተናጋጅ ነው አይደል? እኔ እጄን ልታጠብ ሲሄድ እዛ ጋር እጅ መታጠቢያ ጋር ሽንት ቤት ምናምን ለሚያጸዱት እነሱን ነው መርዳት ደስ የሚለኝ። መስሪያ ቤቴ ስመጣ ላይ ያለውን ሰው በረንብ ሰላም ከምል ይልቅ ጽዳት የምታጸዷን እንዴት አደርሽ፣ እንዴት ነሽ፣ አሞሽ ነበረ፣ ተሻለሽ ወይ ጥበቃውን እንደዛ ብለው ነው የምመርጠው። አየ ለምንድነው ይሄን የምታደርገው ብትለኝ ያንን ፔን ስለማውቀው የነዚህን ሰዎች ህመም መድኃኒት መሆን ስለሚመስለኝ ነው። ሪስፔክት ሲኦነኝ እኮ አሁን እኔ ብዙ ድርጅት ነው አሁን አዋጭን ብቻ ነው ሰው የሚያውቀው እንጂ እኔ ብዙ አለኝ 2-3 ድርጅት መራለሁ አስተዳድራለሁ። ግን መኪናዬን አቁሜ ከታች ከጥበቃው ነው ሰላምታን የምጀምረው። ቢያንስ እንደዚህ ሀግ ባረጋቸው ደስ ይለኛል። ስለዚህ ሰዎች ስፔሻሊ ክርስቲያኖች ሰዎችን ንቀት ሰው ደሃ ስለሆነ እንዳላዋቂ ማናያቸው እንዳላዋቂ ነው የምናያቸው። አዋቂ አድርገን አናያቸው። ምንም የሚያውቁ አይመስለንም ብያለሁኝ። ብዙ እውቀት ደሃ ጋ ነው ያለው ያለው። ዝም ስላሉ ሰዎች ስላልተናገሩ የማያውቁም ይመስለን ብዙ ሰዎች አሉ። አንዳንድ ጊዜ ቁጭ ብለህ ብትሰማቸው ብታደምጣቸው ብዙ እውቀት እነዛ ደሃ የምንላቸው ሰዎች ጋር አለ። ዛሷ አንድ ምስኪን የነበረ ሰው እግዚአብሔር ረዳውና እዚህ ጋር ደረሰ። ማንም ሰው በስነ ስርዓት ሰላም የማይለው ምክንያቱም ፊቴ የከሳ ነው፣ ቀጭን ነኝ፣ ምንም ልክ ኢየሱስን ደም ግባት የለውም ምናምን እንደተባለ በቃ ሰዎች እንደዛ ሲያደርጉ ይሰማኝ ነበር። አሁን ላይ እዚህ ጋር ደረስኩ ብዬ ግን በተቻለኝ የማደርገው ሰዎችን በእኩል ዓይን ማየት ቢያንስ ካልሆነ ታች ያሉትን ደግሞ በጣም አክብሬ መያዝ። ያው አሁን ይሄንን የመስሪያ ቤትም ሰዎች ሊሰሙት ይችላሉ። ማደርገውን ነው የምነግርህ። ጥበቃዎችም ሊሰሙ ይችላሉ። ጽዳቶችንም እኩል ከሌላው እኩል እንዴት ናችሁ፣ ደህና ናችሁ፣ ሰላም ናችሁ፣ የተሻለሽ ወይ ብዬ ስገባ ነው ቢሮዬ ደስ የሚለኝ እንጂ ከኔ ጋር ያለውን እኩል ያለውን ዲፒዩቲውን ሲሆን ምናምን ነው እንዳውም እነሱን ሰላም ባልልም ለኔ አይሰማኝም። ድንገት ሳላያት ያለፍኳት ታች ያለች ቢሮዬን የምታጸዳልኝ። ስለዚህ የዛን ያህል አሁን ድረስ እንዳልተላለፈው ፔኑን ስለማቆም ሰዎች ያንን አሁን ስናገር ካልተረዱት በስተቀር ያውቁት የዛን ያህል የሚጎዳ ነው እና ገንዘብ ድሮ ሳስበው የነበረውና አሁን ስደርስበት አንድ አይነት አይደለም። ድሮ ገንዘብ ሁሉን ነገር የሚፈታ ነበር የሚመስለኝ። ገንዘብ ሁሉን ነገር አይፈታም። አሁን ስታነሳ ከታች ሰራተኞች ጀምሮ ነው የማከብረው ስትል ምን ትዝ አለኝ። ናሳ ውስጥ የምትሰራ አንዲት ጽዳት ሰራተኛ አለችና አንድ እንግዳ ይመጣና ምንድነው የምትሰሪው ብሎ ስጠይቃት ወደ ማርስ ለሚደረገው ጉዞ አብሬ ሰራተኛ ነኝ አለች ይባላል። ምክንያቱም ለአዋጭም ሁሉም ሰራተኛ አስፈላጊ ነው። ጽዳት ባይኖር ያው እንግዲህ ምንድነው ቢሮ እንደ ሰው አይገባምና ላለው ለትልቁ ስኬት ከጥበቃ ጀምሮ እስከ ላይ ያሉት ሰዎች ኮንትሪቢዩሽን አላቸውና ይሄንን ማስተዋል ያው እግዚአብሔር ሲረዳ ነው። ቴንክ ዩ። ቤት ውስጥ በተለይ ክርስቲያኖች ቤት ውስጥ የሚያገለግሉን አሉ። የቡና ምግብ የሚሰሩል እነሱ እንዴት ነው የምንይዛቸው? አንዳንድ ጊዜ ሰቀጥጠኛል። አንዳንድ ክርስቲያኖች ለሰራተኞቻቸው ቤት ውስጥ ለሚያገለግሏቸው የሚያሳዩት ባይዘው ክርስትና የሚጀምረው ከቤት ነው።
ቤት ውስጥ ከሚያገለግሉን ነው። ከማንም የበለጠ ልናከብራት አሁን እዚህ ቡና ያቀረበችልን ልናከብራቸው የሚገባ እነሱ ነው። ከልብ ነው ምነግር። ነገ የት እንደሚደርሱ አናውቅም። አየ ዝቅ ብለው ራሳቸውን ከቤተሰባቸው ተለይተው ካንተ ጋር 24 ሰዓት ሆነው ከቻሉ እዛ ኩሽናቸው ተቀምጠው ሰዎች እኮ ናቸው። እኔ እንደነሱ ነበርኩ እኮ። ስለዚህ እኔ በቤቴ ውስጥም ያለን የሚያገለግሉን አክብሮት ከዛ ነው የሚጀምረው። ኖት መስሪያ ቤት ብቻ አይደለም። ምን አይነት መኝታ ላይ ነው የምናስተኛቸው? ምን አይነት ልብስ ነው የምንሰጣቸው? እኛ የምንመገበውን ምግብ ይመገባሉ? አየ ክርስትና ህይወት ነው። ስለዚህ ለኔ የገባኝ የተረዳሁት እንኳን አለፍኩት በዛ ህይወት ውስጥ ላለ አሁን ለልጆች የሚያስተማርኳቸው ማንንም እንዳይነቁ ቤታም ያሉትን የሚያገለግሉንንም ሰራተኛ ብሎ አንድ ቀን አይጣሩ። ስም ካላት በስሟ አገልጋያችን ናት፣ እህታችን፣ ቤተሰባችን ናት። ስለዚህ ያንን አክብረን እንይዛለን። የማይሆን ቃል አንናገር። እኛም ማንበላውን ምግብ እነሱም ብሎ አንለም። ስለዚህ በአጠቃላይ ከድህነት ጋር ስላነሳ ነው፣ ዝቅ ከማለት ጋር የተነሳ ነው። እኔ ህመሙ ስለነበረኝ አሁን እሱን ማክመው ሌሎች ሰዎች እንዳይጎዱ በማድረግ ነው። ለሌላው በማስተማር ነው። ለምንድን ነው ዘሪው እንደዚህ የሚያደርገው ብሎ ሊጠይቁ ይችላሉ። ለሌሎችም ክርስቲያኖች የምነግረው ፕሊስ ቤተ ክርስቲያን ውስጥ ሲመጡ ጥሩ መጎናጸፊያም የለበሰው ምንም የለበሰውን ሰው ምንድን ነው የሚደረገው ዛሬ ቸርች ውስጥ? በራም ብር የሚሰጠውን ፊት ይቀመጣል። የከበሬታው እርግማን ነው ባይዘይ አልፈልገውም። ቀደም ወደዚህ ስንመጣ ያወራን ነበርና ቤተክርስቲያን ውስጥ በጣም የምትፈልገው አሁን ገንዘብ ሲኖር ነውና ገንዘብ ሲኖር ፊት ለፊት ትቀመጣለህ። ገንዘብ ሲኖር የጌታ እራት ቤት ይሄድልሃል። እንደዚህ አይቻቃለሁ። ቤታቸው ይሄድላቸው ተብሎ ይሄድላቸው ሰዎችን አይቻቃለሁና ገንዘብ ያላቸው ቤተክርስቲያን ያው ይሄ በእርግጥ የቆየም ነው። ያዕቆብም ማለት ገንዘብ ያለው ጥሩ የለበሰ ወርቅ ያደረገ ሰው ሲመጣ እና አንተ ከፊት ተቀመጥ፣ ደግሞ ጥሩ ያለበሰው እና ገግሬ ስር ተቀመጥ ወይም ከኋላ ተቀመጥ ትሉታላችሁ ይላልና ቤተክርስቲያን ውስጥ የምናየው ብዙ ነገሮች አሉ። እንግዲህ እሱን ባለቤት ስላለው ቤተክርስቲያን ባለቤት ስላላት እሱ ያየዋል። ወደ ሌላው ሀሳባችን እስኪ ደግሞ እንሂድ። መቼስ መነሻችን አዋጭ ነው። ብዙ ካምፓኒዎች ቢኖሩም የምታስተዳድራቸው አዋጭ የመጀመሪያ ነው እና አዋጭ እንዴት ነው የተወለደው? እንዴት ሀሳቡ መጣል? እንግዲህ በልጅነትህ ነው በወጣትነትህ ይህንን ካምፓኒ የጀመርከውና እንዴት አሰብከው? እንዴት ተወለደ አዋጭ? እንግዲህ አዋጭ የህዝብ ተቋም ነው። 1996 እኔ ኤንጂኦ ላይ ነበር ምሰራው ሶሻል ወርከር ሆኜ። ከዛ ኤምዲ የሚባል ሴክተር ነበር፣ ማይክሮ ኢንተርፕራይዝ ዴቨሎፕመንት ኦፊሰር። ከዛ ነው ፕሮግራም ኮኦርዲኔተር ሆኜ የሰራሁት። እዛ በምሰራ ሰዓት ምሰራበት ድርጅት ወጣቶችን፣ ሴቶችን ያደራጃል። ከማይክሮ ፋይናንሶች ጋር ይሰራ ነበር፣ ብድር ይሰጣል እንደዚህና ስልጠናዎችን በኋላ እኛም እየወሰድን እንሰጥ ነበር። እና 96 ትዳር ያገባሁት በ96 ዓመተ ምህረት ነው። ረጅም አመት ነው እግዚአብሔር ይመስገን። እና ለሁለት አመት ቤቴ ቴሌቪዥን አልነበረኝም። እሺ ነግሬያለሁ። እንግዲህ የነገሮችን ጅማሬ መስማት በጣም ደስ ይለኛል። እንግዲህ ስቲል ከድህነት ጋራ አሁንም ውጊያ ላይ ነኝ ብያለሁ። ድህነት አልወድም ብያለሁ። እና
ተጋብተን ለ2 ዓመት ቤቴ ቴሌቪዥን የለኝም። ስንጋባ ጫንጮ ላይ ነው ከተማ። እኔ እዛ ሰራ ስለነበረ ባለቤቴም ከአዲስ አበባ ይዣት ሄደን አብረን እሷም አንድ ሎካል ኤንጂኦ ላይ ነበረች። ማታ መፋጠጥ ነው። አንድ ትንሽ የቴፕ ነገር ነበረች በካሴት የሚሰራ ያኔ ገና እንዳሁኑ ሲዲ ምናምን ገና አልታወቀም። መዝሙር የምንሰማባት እሷ ናት ያለችን። ከዛ እንዴት ነው ቆይ ቴሌቪዥን የሚኖረኝ ብዬ እቁብ ስሰበስብ እስከሚደርስ ድረስ የቴሌቪዥኑ ዋጋ ይጨምራል። ያኔ 2400 ብር ነበረ ሶኒ ቴሌቪዥን 14 ኢንቿ። ኦኬ 2400 ብር ማለት ድንገት አሁን 2.4 ሚሊዮን ነው እንደመድረስ እሱን አሁንም አይከብድም። እኔ በጣም ሩቅ ነው። ከዛ በቃ እንዴት ላደርግ አልኩ። በኋላ ላይ አንድ እነዚህ እናቶች እኛ የምናደራጀው እናቶች አሉ 5 ብር 10 ብር እየቆጠቡ ቴሌቪዥን ሲገዙ ንግዳቸውን ሲጀምሩ 5000 ብር ቼክ ሲጽፉ እኛ አሰልጠነ ምን ብለን አየው። ቤታቸው ሲሄድ ቴሌቪዥን ትንሽ እያለች ትንሽዬ ቤት ውስጥ እኔ ቤት ቴሌቪዥን የለም። ባይዘው አሁንም የምነግር አሁንም ድረስ ያው ሰዎች ይመሰክራሉ። እኔ አልሰርቅም። ለእግዚአብሔርም ቃል የገባሁት እሱን ነው። በቃ የቆሸሸ ነገር ወደ ቤቴ አልወስድ። ምንም በዛ ነክቼ መባረክ አልለውም። ስለዚህ ኤንጂኦ ነው የምሰራው። ግን አለ ግን ቴሌቪዥን 2 ዓመት የለኝም ስል ማንም አያምንም። ከዛ ለምን ይሄንን ህብረት ስራ አልጀመረም ብዬ ጥቂት ሰዎችን አሰባስቤ በ41 ሰዎች 8 ወንድ 33 ሴት በ15600 ብር 1999 ዓመተ ምህረት መጋቢት ወር ላይ አሁን 19 ዓመቴ ነው። ገርም ነው። ያኔ ጀመርኩ። ከዛ ያኛው በፊት እኛ የምናደራጃቸው በእናቶች በእርዳታ ድርጅት የተቋቋመው ትንሽ አቅሙ ትልቅ ስለነበረ ከነሱ 50,000 ብር ተበደርኩኝ። ለማህበሩ ተበድሮ ከዛ ቴሌቪዥን፣ አንሶላ፣ ብርድ ልብስ አምጥቼ ለሜምበሮቹ ማከፋፈል ጀመርኩ። ፈረሱላ በርበሬ እንደዚህ አየው። ያን ጊዜ አፍትሮን የሚባል ኒው ብራንድ ቴሌቪዥን ነበር። ኦኬ 21 ኢንቹ 1600 ብር ነው የሚሸጠው። 1600 እኔ ለምን እሱን አልገዛውም ብዬ ከዛ የሲዲ ማጫወቻ ደግሞ መጥቶ ነበረ ራሱ ማይታ ምናምን እሷን ጨምሬ በ2000 ብር እሱን ገዛው። ከዛ በፊት የሰርጋችንን እንኳን ቪዲዮ ማይበት አጥቼ አንድ እዛ ጫንጮ ላይ የሚኖር የተሻለ ኑሮ የሚኖር አሁን ጓደኛዬ ነው። እሱ ቤት ነው አርኤችኤስ የሚባለው ቪኤችኤስ ነው። አዎ በሱ ነበረ። ሰው ቤት ነው እንኳን የሰርጋችንን ያየሁት። ስለዚህ ይህን ቲቪ የገዛው ጊዜ የተሰማኝ ደስታ ልነግርህ አልችልም። ስለዚህ የቲቪ ሞቲቬሽን ነው አሁን ቢሊየን ብሮች ካምፓኒ ሞቲቬት ያደረገ ማለት ነው። ምንም ቤቱ ገና ፍሪጅ እፈልጋለሁ። ወደፊት መኪና እንዴት ነው የሚኖረኝ ብዬ አስባለሁ። እንዴት ነው የምቀየረው? በዚህ አይነት ሁኔታ በደሞዝ እንደማልቀየር አወቅኩኝ። ስለዚህ በቃ አንድ ነገር መስራት አለብኝ ፋይናንስ ላይ። ስለዚህ ዛሬ እንደዚህ በቆጠብ ይሄንን ባስተባብር ነገ ወደዚህ ባሳድገው ብዬ ጀመር። ከዛ ልነግርህ ነው። ግን የመጀመሪያ መነሻ ግን ቢያንስ መጀመሪያ የቤት እቃ ማሟላት ነው። መሰረታዊ ነገር ነው። እግር ኳስ ሆቴል እየሄድኩ ነው የማየው፣ ሩጫ ውድድር ምናምን እና መጀመሪያ እሱን ነው የምትፈልገው። ከዛ የወደፊቱንም ያስጨንቀኛል ብያለሁ። እንዴት ነው ከድህነት የምወጣው? ፋይናሊ የእሱን አድርጌ ደግሞ ፍሪጅ ገዛው በ3000 ብር። ያን ጊዜ እህቶቼ ወንድሜ መጥተው ቡና ተፈልቶ ነው ፍሪጁ የተመረቀው። ኦኬ ሰዋል የ3000 ብር ፍሪጅ ሳምሰንግ
እሱን ኦኬ አሁን በቃ ለውጥ ማየት ጀመርኩኝ። ይሄ መቼ ነው? 99 ነው አዋጭ ነው የጀመርኩት። ለ4 አመት ሊቀመንበር ሆኜ ኤንጂኦ ላይ እየሰራው ቀጠልኩ። ለውጡን አየሁትና 146 አባላት ደርሷል። ስራዬን ለቅቄ ይህን ድርጅት ስራ ባደርገው ነገ ትልቅ ቦታ እንደምደርስ ፕላን አደረግኩ። ኤንጂኦ የሚሰራኝ ደሞዝ አልፈልግም ብዬ ወጥቼ የራሴን የመጀመሪያው ቅጥር ሰራተኛ ሆኜ በ1500 ብር አንድ ቆርቆሮ በቆርቆሮ በሆነች ቢሮ ውስጥ ስራ አስኪያጅ ሆኜ ጀመርኩ። ለ4 አመት የፈጀብኝን ሙሉ ጊዜን ስሰጥ በ6 ወር ውስጥ 146 አባላት ነበሩ። በ4 አመት በ6 ወር 300 አባላት አደረስኩ። ማቀድ ጀመርኩ። ደሞዝ በ1500 ብር ነው የገባሁት። ከ4700 ብር ወደ 1500 ዝቅ ብዬ በሚቀጥለው ሲያድግ ደሞዜ ሲያድግ የአባላቱን ቁጥር ሳሳድግ ደሞዜ ሲያድግ ከዛ በኋላ እንዴ መኪና እንዴት ነው የሚኖረኝ ብዬ ማሰብ ጀመርኩ። ከዛ መኪና ገዝቼ ማከራየት ጀመርኩ ራሱ በድርጅቱ ተበድረ ማለት አሁን ስለኔ ታውኩ። ከዛ በኋላ ሰዎችን እንዴት ነው ማግዘው ያልኩ ስራዬ በቃ አሁን ይሄን አድርጬ ይሄን ያህል ብድር ሰጥቼ ይሄን ያህል ወጣቶች ልክ አሁን እኔ አሁን ራሴን በቃ በዛ ደረጃ ላይ ጥሩ ደረጃ ነኝ ብዬ አስባለሁ። ግን ስቲል ቤት የለኝም። ያው እናቴ ቤት ነው የምኖረው። አሁን ዛሬ የምታየው ቤት ከ2012 እንግዲህ አዋጭን ከመሰረቱ 99 አይደለ ቤት የግሌ ቤት የኖረኝ ከ13 አመት በኋላ ነው። እስከዛ እናት ቤት ከጎን ትንሽ የሰርቪስ ቤት ነገር ሰርቼ እዛ ነበር የምኖረው። ግን ደስተኛ ነበርኩ። ከዛ ያ ስራ እያደገ አንድ ሰራተኛ ስቀጥር 2 ሰራተኛ ስቀጥር 3 ሰራተኛ ስቀጥር አባለ ቁጥር በጣም አምቢሽየስ ነህ ነው የምባለው። ፕላኔን በጣም በየአመቱ በጥፍ ነው የማቀደው። ያውን ላይ እንደምታየው በአገሪቱ አይደለም ከአፍሪካ በሜምበር ሳይዝ 5ኛ ደረጃ ላይ ያለ ኦልሞስት ከአንዳንድ ባንኮች በጣም በተሻለ ትልቅ ደረጃ ላይ ያለ የፋይናንስ ተቋም አለን። ስታንዳርድ ኢንሹራንስ ያው የኔው ሀሳብ ነው ያዋጭ ነው። አሁን 19ኛው ኢንሹራንስ ሆኖ ብሔራዊ ባንክ ፈቃድ ሰርቶት እየሰራለ የዛም ያው ምክትል ቦርድ ሰብሳቢ ነኝ። እኛ ነን የመሰረት ነው ስታንዳርድ ኢንሹራንስ። ያ አዋጭ ኢንሹራንስ ነበረ ግን በኋላ ስሙ ከሌላ ኢንሹራንስ ጋር ይመሳሰላል ስለተባለ ቀይሩ ተብለን ስታንዳርድ ኢንሹራንስ። አዋጭ ፋውንዴሽን አለን ማህበራዊ ኃላፊነትን የምንወጣበት ህጻናትን የምናስተምርበት ከ30 እስከ 40 ሚሊዮን ብር ከትርፋችን ላይ 5% ለፋውንዴሽኑ የዛ ዳይሬክተር ነኝ። ሪል ስቴት ውስጥም አለው። እሱንም ለአባላቶቻችን ለሰራተኞቻችን እገነባለሁ። አሁን ደግሞ ቢሾፍቱ ላይ ደግሞ ትልቅ 50,000 ካሬ ላይ የሚሰራ ኢንተርናሽናል ሪዞርት ኮንፈረንስ ሴንተር አሁን ከአየር መንገዱ ቀጥሎ ትልቅ ፕሮጀክት አለ ሪዞርት። እሱም ያው የኦሮሚያ ክልላዊ መንግስት ቦታ ሰጥቶን እሱን ልንሰራ ነው። ከጥቂት በኋላ ደግሞ ትልልቅ ሌሎች ፕሮጀክቶች ይኖረናል እንደ አገር። እኔ እንግዲህ አሁን የምሰራው ለአገር ነው። አሁን ለኔ ለመብላት ለመጠጣት አይደለም፣ ስራ እድል ነው። እንግዲህ አዋጭ ብቻውን 420 ሰራተኛ አለው። ከ9,000 በላይ እዚህ ከተማ ላይ የምታያቸው በትራንስፖርት የተሰማሩት ራይድ ፈረስ ምናምን ላይ ያሉት በአብዛኛው የራይድ የመጀመሪያዎቹ መኪናዎች ከአዋጭ ብድር የተሰጡ ናቸው። ያው የሚታወቅ ነው። ስለዚህ ለ9,000 ወጣት የስራ እድል መፍጠር ችያለሁ ማለት ነው። ወይም ሚሊዮነር ሆነዋል። በትንሹ ነው የምነግርህ። የበፊቶቹን 3-4 መኪና ያላቸው አሉ። እኛ ጋር ከ2 አመት በፊት መኪና የገዙ ሰዎች ዛሬ መኪናቸው ብቻ እጃቸው ላይ ያለ ከ1 ሚሊዮን ብር በላይ ጨምሯል። ስለዚህ ብዙ ወጣቶችን ሚሊዮነር ሆነዋል። ይሄ ነው ለኔ አየህ፣ እኛ የተጠራ ነው ለበረከት ነው፣ ለሌላው እንድንሆን ከሌላው እንድንዘርፍ አይደለም፣ እንድንቀማ አይደለም፣ አምጦ እንድንል አይደለም። በእኛ ምክንያት ምድር እንድትባረክ ነው። በእኛ ምክንያት ለወጣቶች በረከት እንድንሆን ነው። ታክስ እንከፍላለን፣
ለመንግስት ከሰራተኛ ግብር፣ ማህበራችን ሲያተርፍ ለአባላት ስናከፋፍል ከሱ እንሰጣለን። ይህም ኃላፊነት ነው። ለሀገርም ኃላፊነት አለብን። አየኸው። ስለዚህ አሁን ወደፊት ብዙ ቪዥኖችም አሉኝ፣ ሰራቸዋለሁ፣ እግዚአብሔር ይረዳኛል ብዬ የማስባቸውና ያቺ በትንሽ የተጀመረችው ነገር ዛሬ ትልቅ ለምን እግዚአብሔር ከኔ ጋር ስላለ። አሜን። መከናወን ከእግዚአብሔር ዘንድ ነው። የኔ ድርሻ በታማኝነት መስራት ነው፣ በቅንነት መስራት ነው፣ ምሳሌ በመሆን መስራት ነው። እርግጠኛ ሆኜ የምነግር ማንም ሰው ዘሪሁን ከአዋጭ ላይ ገንዘብ ይሰርቃል ብሎ አይከሰኝም። ምክንያቱም በስርዓትና በአዋጭ ላይ ብድር ሲሰጥ እስከማቅ ድረስ ጉቦ ተጠይቀናል ብሎ የሚከሰኛል ብዬ አላስብም። ግን እኛ ከ27 ቢሊዮን ብር በላይ ብድር ሰጥተናል። ይህን ያህል ብድር የሰጠ የፋይናንስ ተቋም የለም። እንደ ሳኮ ባንኮች ለ46,000 ሰው ነው እኛ ብድር የሰጠ ነው። ይህ ትልቅ ተቋም ነው። ለ46,000 ሰው 5 ሰው ቢያስተዳድሩ ለ200,000 ሰው በላይ ተጠቃሚ አድርገናል ማለት ነው። አንድ ምስኪን ዘሪሁን የጀመረው ስራ ከዚህ የበለጠ ምን ብሌሲንግ አለ? እግዚአብሔር ይመስገን። አየህ፣ እግዚአብሔር ከኛ ጋራ ባይሆን የሚለው ይሄ ነው። እንዴት ይሄ ይከናወናል? አየኸው። ስለዚህ መጽሐፍ ቅዱስ ላይ መልካም ዘዳግም 6 ላይ መልካም በሆነል ጊዜ የከብትም ርቢ በረባል ጊዜ ጉልበቴ ይሄንን አደረገ እንዳትል ተጠንቀቅ ይላል። አንዱ ክርስቲያኖች መጠንቀቅ ያለብን ከትዕቢት ነው። ፕራውድ እንዳንሆን ነው። ግን እኔ ትዕቢተኛ አይደለሁም የለብኝም የምትለው ነገር የለም። በስራህ ነው የሚታወቀው። ስለዚህ ወጣቶች እኔ የምናገረውን ሳይሆን ዘሪሁን የሚሰራውን ነው ማየት ያለብን። ጌታ ኢየሱስ ያለው በፍሬያቸው ታውቋቸዋላችሁ። ዘሪሁን አሁን የሚናገረውን ነገር መስሪያ ቤቱ ይኖረዋል ወይ? ቤቱ ይኖረዋል ወይ? አየህ፣ ክርስትና ህይወት እንጂ አፍ አይደለም። ክርስቲያኖች ገንዘብ ይሰጣሉ ወይ? ይራራሉ ወይስ ሂድና ሳጥሙቅ ነው የሚሉት? አንዱ የክርስቲያኖች መፈተኛው ገንዘብ ነው። እንሰጣለን ከምናገኘው ለትክክለኛው ቦታ እናካፍላለን። አየህ፣ እግዚአብሔር ለእኔ ሲሰጠኝ ሼር እንዳደርገው ነው። እውቀት ሲሰጠን እውቀቴን ሼር እንዳረግ፣ ኃላፊነት ሲሰጠኝ ኃላፊነቴን በአግባቡ እንድወጣ፣ ገንዘብ ሲሰጠኝ ለተቸገረ። ስንቶቻችን ስንት ልጆች እንረዳለን የተቸገሩ? በድርጅቴ ልረዳ ይችላል። ከደሞዜ ስንት ልጅ እንረዳለን? ለበዓል ቤቱ ሙክት እያረደ አጠገቡ የሚበላ ያጣ ሰው እያለ ስንት ሰው ነው ያን የሚያደርግ? ምን አንዳንዴ ምን እንደሚያመኝ ታውቃለህ? ለፋሲካም ሙክት ያርዳል፣ ለገናም ሙክት ያርዳል። ምንድን ነው እዚህ? እኮ ኢትዮጵያ ውስጥ እኮ ነው። ምን አለ ደግሞ የሚበሉ ላጡ ሰዎች አንዱን በዓል እንኳን ሙክት ለሌላው ህብረተሰብ ብንሰጥ። እኔ በዚህ ነው ማምነው። ማላደርገውን አይደለም መናገር። የሚያስደስት እውነተኛ ህይወትና ደስተኛ ሰላም ያለው ኑሮ ልንኖር ከፈለግን የክርስትና ህይወት የሰላምና የደስታ ህይወት ነው። ከኖርከው ሰላምን የሚጠብቅ። ስለዚህ ምን ልናደርግ ይገባል? እውቀታችንን ልናካፍል፣ ገንዘባችንን ልናካፍል፣ ለድሆች ልንራራ ይገባል። እንግዲህ አዋጭ ሲነሳ ወይም አሁን የነገርከኝ ትልልቅ ካምፓኒዎች ሲነሱ በጣም ከትንሽ ተነስቶ አሁን በአፍሪካ 5ኛ ደረጃ ላይ ያለ ተቋም በጣም ብዙ ቢሊየን ብሮችን ብድር የሰጠ ለብዙ ሰዎች የስራ እድልን የፈጠረ መኪና የገዙ ስራ የፈጠሩ ብዙ ሰዎች እንዲነሱ
ምክንያት ሆነዋል። እና ስትነሳ እንደነገርከኝ በጣም በትንሽ ነገር ነው ሞቲቬትድ ሆነ አሁን እዚህ የደረስከውና እንግዲህ ስኬት ባንድ አይመጣም። በጣም ረዥም ጊዜ ይወስዷል። ተፈጥሯዊ ሂደቱንም ጠብቀዋል። ግን በዚህ ሁሉ ጊዜ ውስጥ በጣም ተስፋ የቆረጥክበት ጊዜ አለ? ለሊት ተኝተህ እንቅልፍ ያጣህበት በቃ ነገር ከዚህ በኋላ አይሆንም ያልክበት አጋጣሚ አለ? አለ። በረንብም ስቅስቅ እያለቀስኩበትም ጊዜ አለ። ሌሊት አይደለም ቀን በአደባባይ እንባዬ እንደዚህ እየፈሰሰ አታባብሉኝ ተውኝ እያልኩ ከ4 ኪሎ የፈረንሳይ ታክሲ መያዣ ዳግማዊ ምኒልክ ትምህርት ቤት ፊት ለፊት ድረስ ሄጄ አውቃለሁ። አሁንም አለ ጓደኛዬ፣ እሱ ያባብለኛል። ተው አታባብለኝ፣ ተወኝ፣ በቃ ይውጣልኝ። በቃ ሀሳቤን ሳቀርብ ሰው ሁሉ አልቀበላለኝ። የማስበውን ነገር ምክንያቱም እኔ የምመራው የግሌ አይደለም የህዝብ ተቋም ነው። አፕሩቫል አረጋሉኝ። ከፋኝ። ፈረንጅ ቢሆን ታምኑት ነበረ፣ ገንዘብ ያለው ሰው ቢሆን ታምኑት ነበረ። እኔ እዚያ አብሬያችሁ ስላለሁ ነው የናቃችሁኝ ብዬ ድህነቴን የዛን ቀንም ያስለቀሰኝና ደሃ ስለሆንኩ ነው ይህንን ቪዥን አልቀበልም ያሉኝ ብዬ አለቀስኩ። መጽሐፌ ላይ ጠቅሼዋለሁ። በኋላ ቤት ስደርስ ባለቤት ያገኘችኝ። እንዲህ ነው አልኳት። ቀልቶ ነው አልኳት። እና አንተ ታዲያ ይህንን አገልግሎት ነው ብለህ መጣ አልጋ ባልጋ እንዲሆንልህ ነው እንዴ የፈለግከው አለችኝ። ለጊዜው ቢቆረቁርኝም ልክ እኮ ናት ብዬ እንደገና ሌሊቱን እንዳልከው ሳስብ ለምን በየግል አላናግራቸውም አልኩኝ። አንዳንዶቹ ከክፋት አይደለም፣ ሚስ አንደርስታንዲንግ ነው፣ መፍራት ነው። ፍርሃቱን ላስወግድላቸው ብዬ አፕሩቭ አድርጉልኛ። በጣም አምቢሽየስ ነህ፣ የማይሆን ነገር ነው የምታቅደው ብለውኝ ነው። ከዛ አንዱን አድርጎ በድምጽ ብልጫ መጨረሻ ላይ በሌላ ቀን አጸደቅኩ። አለፈ። ስራዬን ቀጠልኩ። ከዛ አንድ ቀን አንደኛዋ ምን አለችኝ፣ ከዚህ በኋላ ዘሪው ምንም ነገር ይዞ ቢመጣ ምንም ነገር ሳላይ ነው አፕሩቭ የምናደርገው አሉኝ። ያው እዛ ቀጠለ። ሌላው አንዴም አዋጭን እየሰራው ለምን አልተውም ብዬ አንድ ዩዝ ኮኦርዲኔተር የሚል አንድ ካቶሊክ ድርጅት ወደ እንቁላል ፋብሪካ አወጣና ማስታወቂያ እዛ ሄድኩ። አመለከትኩና ፎርሙ ሙላ ብለውኝ ሞልቼ ከዛ ፎርሙን እየሞላው ተሳሳትኩ። ከዛ ነፍሴ ልቤ ይመታል። ድው አልተቀበለው። ከዛ ቀደድኩትና አንዳንዴ ለወጣቶችም እንዲሆነ አንዳንዴ ወጣት ብቻውን እያወራ ካገኛችሁት እንዳትፈርዱበት፣ እብድም ነው እንዳትሉት። ጦርነት አለ፣ ስፒሪቹዋል ዋርፌር አለ። ከእንቁላል ፋብሪካ እስከ 4 ኪሎ ድረስ ብቻዬን እያወራው ከራሴ ጋር ጦርነት ውስጥ ገብቼ ድንገት ሰው በዛ ሰዓት ፊቴን ቢያዩ እንትን ነው የምመስለው ማለት ነው። እያወራው የት ደረስኩ መሰለ? ቢሮዬ 4 ኪሎ መጣ። ቁጭ አልኩ፣ ተውኩት። ከዛ አንድ ቀን ዝም ብዬ በእግር መሄድ እወዳለሁ። ሜክሲኮ አካባቢ ስደርስ አንድ መጽሐፍ አገኘሁ። አማርኛም እንግሊዘኛም ነው። ክፉ ቀን ያልፋል፣ ጽኑ ሰዎች ያልፉታል የሚል የሚገርም ነው። እና እሱ መጽሐፍ ወስጄው እያነበብኩ እዛ ኮሜርስ ፊት ለፊት ጋር መንገድ ላይ የሚሸጡ ነበር። ወሰድኩትና ቤቴ ሄጄ ማንበብ ጀመርኩ። ወዲያው ጨረስኩት። ዋው! መንፈሳዊም እንትን አለው። ደግም ያነበብኩት ትልልቅ ቦታ ላይ እንዴት የደረሱ ሰዎች ባይዘው እሱ መጽሐፍ ላንተም ሰጣለሁ እንድታነበው ፈልጌ ትልልቅ ካቴድራልን እንዴት በእምነት እንደገነቡ ቸርቾችን ማለት ነው። ስለዚህ በጣም ደስ አለኝ። በቃ እዛን ጊዜ
ጸጥ ብዬ ፈተናም ቢኖር ችግሮችም ቢኖር እየተጋፈጥኩ መሄድ አለብኝ ብዬ ወሰንኩ። አሜዚንግ። እና አንዳንድ ወጣቶች መጽሐፍ ማንበብ አለባቸው ለለና ስፔሻሊ መንፈሳዊ መጽሐፍቶች፣ እነዚህ ትልልቅ ቀደምት የተጻፉ መጽሐፍቶች በህይወታቸው ፕላይ ያደረጉትን ስታነብ እሱ አበረታተኝ። መንፈሳዊ ይዘት ነበር። ስኬት ባንዴ የሚሆን ነገር አይደለምና በመጽሐፍ ቅዱስም እኮ እንደዛ ነው። የእምነት አባቶችን ስታይ ዳዊት ከተቀባ በኋላ ወዲያው ንጉሥ አልሆነም። ብዙ ስደት፣ ብዙ መከራ፣ ብዙ ስቃይ ካሳለፈ በኋላ ነው ንግስና ወንበሩ ላይ የተቀመጠው። እና ሁሉንም ስታያቸው ቻሌንጆች አሉና ቻሌንጆች አንዳንዴ ተስፋ የሚያስቆርጡን ጊዜዎች አሉ። እንዳልከው ግን ጨክኖ በእግዚአብሔር ታምኖ ቅድም እንዳልከው እምነቱን እግዚአብሔርን አድርጎ ሰዎች መቀጠል ይገባቸዋል። አንዳንድ ሰዎች በህይወታቸው ሲሳካላቸው ነገር ያማረ ሲሆን ከቤተ ክርስቲያን ይቀራሉ። ብዙ ጊዜ ሲጨነቁ ስራ ስናጣ ቤተ ክርስቲያን ወንበር በወለውልም ችግር የለውም ምናምን ብለን እንላለን። ግን ነገር ሲሳካ ስራ ሲበዛ ከቤተ ክርስቲያን እንቀራለን። እና ያው እኔ ደግሞ በቅርብ ስለማይህ አንተ ልጆችህን ባለቤትህን አንድ ላይ ሆናችሁ ከቤተ ክርስቲያን አትቀሩም እና ወደ ቤተ ክርስቲያን ትሄዳለህ እና ይሄ እንዴት ሊሆን ቻለ? በጣም ቢዚ ነህ፣ ከሀገር ውጭም ብዙ ጊዜ ትራቭል ታደርጋለህ፣ ስራህ በጣም ቢዚ ያደርግሃል። ግን መንፈሳዊ ህይወትህንም ጠብቀህ እንዲሁም ደግሞ ስፖርትም ትሰራለህ፣ ስፖርት ፕሮግራምንም በስርዓት ዲሲፕሊን ሆነ ትሰራለህ እና ከቤተ ክርስቲያን ከፋሚሊ ጋር ለመሄድ ልጆችህንም ደግሞ ይሄን መስመር እንዲከተሉ ያስጨከነህ ምንድን ነው? ጥሩ ጥያቄ። እኔ መሰረቴ ነው ነግሬያለሁ። አሁን ላለሁበት መድረስ ክርስትና ህይወቴ ነው፣ ጌታ ኢየሱስ ነው። እሱን ማግኘቴ ነው የኔ ህይወት ለውጥ። የሁሉ እውቀት ጥበብ ወይም ያገኘዋቸው ነገሮች ሰዎች በሚሉት ከሱ የተነሳ ነው ያገኘሁት። ያ አይሆንም አይደለም፣ ይሆናል። ስጋ ሁል ጊዜ ምቾት ባገኘ ቁጥር መተኛት ይፈልጋል፣ እሁድ ቀን ማረፍ ይፈልጋል። እኔ አልፈርድም፣ ሳያጋጥመኝ ቀርቶ አይደለም፣ ይፈልጋል። ይሄ ስጋችን ምቾት ነው ሁል ጊዜ የሚፈልገው፣ መተኛት ነው የሚፈልገው። ደግሞ የዚህ ዓለም ገዢ አለ ደግሞ እንድትሄድ አይፈልግም። ግን ሁል ጊዜ እኔ የማስበው ምንድነው፣ ይሄ እኮ ጌታ ነው የረዳኝ፣ ቢያንስ እጄ ድምጹን ልስማ። ለኔ መሰረቴ እሱ ነው፣ ነገ ለልጆቼ መሰረቴ እሱ ነው ላለው። ሁለት ባለቤቴን አመሰግናታለሁ። በእምነቷ ጠንካራ ናት። እሁድን እኔ ዱባይ ልውሰድሽ ብትላት ከምትላቅ ይልቅ ቸርች እንሂድ ብትላት ነው የምትፈልገው። ስለዚህ ሁል ጊዜ ቤታችን እሁድ ሲሆን ቴሌቪዥንም እንዲከፈት አንፈልግም። ሌላም ነገር መስማት ሚዲያ ማየት አንፈልግም። ሀሳባችንን ሰብስበን ቤተ ክርስቲያን መሄድ እንፈልጋለን። ለምን? ቢያንስ እስቲ ችን ቀን እንስጥ፣ እስቲ እግዚአብሔር በቃሉ ይናገረን። ይሄ የምንታደስበት ነው። ሁለት እግዚአብሔር ከሰጠን ደግሞ እኔ በሎካል አጥቢያ ቸርች አምናለሁ። እግዚአብሔር የሰጠኝን ነገር ለዛች ለሎካል ቸርች ደግሞ ከሰጠኝ ነገር በወሩም ይሁን በሳምንቱም ይሁን ካገኘሁት ነገር ደግሞ ሄጄ መስጠት አለብኝ። ምን ሄደው እዛ ለሚያገለግለው እዛ ለሚሰሩ ሰዎች እኛ ደግሞ ኃላፊነት አለብን ብዬ ስለማስብ እኔ የሚሰጠኝ ነገር ለኔ ብቻ አይደለም፣ ቸርቹ ጋር ለሚያገለግለው አገልጋይ ለቸርቼ አሁን በየቦታው ላለው አይደለም። የኔ አሁን ሎካል ቸርችን በጣም ስለማምን ነው ላለሁበት ለማገለግልበት ቸርች እኔ ኃላፊነት አለብኝ። ለፓስተሩ ኃላፊነት አለብኝ። ቸርቿ ላይ ለሚሰራው ስራ ኃላፊነት አለብኝ። እሱ ተዘጋጅቶ የሚጠብቀው እኔና ቤተሰቤን ነው። ለምሳሌ አንድ ሰው ድግስ ደግሶ ግብዣ አዘጋጅቶ የተጠሩት ሰዎች ቢቀሩበት ምንድን ነው የሚሰማው? እዛ ቸርች ውስጥም እንደሱ ነው። ያ ፓስተር
ያ እውነተኛ አገልጋይ መጋቢ ያላመንኩበት ስለማልሄድ ነው። ምን ይፈልጋል? እኛ መሄድ አለብን። ድግሱን የእግዚአብሔርን ቃል ለመንፈሳችን መመገብ አለብን። ስለዚህ ያንን አንዱ የስኬቴ ምንጭ ቸርች መሄዴ ነው ብዬ አምናለሁ። የእግዚአብሔርን ቃል እዛ ሄደን መስማታችን ነው ብዬ አምናለሁ። ከሱ የወጣው ጊዜ ምድረ በዳ ውስጥ የሄድኩ ኮምፓሱ የጠፋበት አይነት ነው እኔ የሚሰማኝ። ስለዚህ ዳይሬክሽን ነው ቸርች የምትሄድበት። ሁል ጊዜ ትጠፋ ስትደክም ሪቫይቫል የምታገኘው በእግዚአብሔር ቃል ቤተክርስቲያን ውስጥ ነው። እውነት ነው። ቅዱሳንን ታገኛለህ፣ ወንድሞችን ህብረት አለ፣ በህብረት በረከት አለ። እኔ አሁን ዶክተር ጓደኛ አይደለ እንዳትቀር እንባባለን። ኢቭን ጓድ በቃ እዛ እንገናኝ ብለን ጓግተን ነው የምንሄደው። ዘርሽዬ በመጨረሻ የምታስተላልፈው መልእክት ምንድን ነው? ምን ትላለህ ለወጣቱ? የመጨረሻ መልእክት እስኪ በዚህ ፕሮግራም። ወጣቶች የመጀመሪያ ቅድሚያ ለእግዚአብሔር ቃል ቅድሚያ ስጡ። በእግዚአብሔር ታመኑ። መንገዳችሁን ለእግዚአብሔር ስጡ፣ እርሱ ያከናውንላችኋል። በራሳችሁ ጠቢብ አትሁኑ፣ የጥበቡን ጌታን አስቀድሙት። እኔ በራሴ የሆነ ነገር የለም፣ እግዚአብሔር ነው የረዳኝ። የኔ ድርሻ የሰውን ድርሻ ነው የሰራሁት። ስለዚህ የመጀመሪያው ጌታ ኢየሱስን እንደ ግል አዳኛችሁ መጀመሪያ ተቀበሉ። በትክክል ክርስትና ህይወታችሁን ኢየሱስ ልባችሁ ውስጥ አለ ወይ? ያ መንፈስ ቅዱስ ይመሰክርላችኋል ወይ? ያኔ ዳግም ከተወለዳችሁ ስለ እናንተ የሚያስብ የሚጨነቅ እግዚአብሔር አለ። ስለምትበሉት ስለምትጠጡት አትጨነቁ። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላው ይጨመራል። ለእኔ ሆነው እሱ ነው። አሜን። በራሴ ያደረግኩት ነገር የለም። እኔ ጌታ ባይረዳኝ እኔ ክፉ ሰው ነኝ፣ ማልጠቅም ሰው ነኝ። ያንን ልብ ነው ጌታ ኢየሱስ የቀየረው። ሰው ልቀየር ብሎ አይቀየርም። የሚቀይር ግን እግዚአብሔር ነው፣ መንፈስ ቅዱስ ነው፣ ጌታ ኢየሱስ ነው። ለሱ ታዘዙት፣ እሱን አክብሩት፣ እሱ ያከብራቸዋል። አሜን። ያከበሩትን ያከብራል። አክብሩት። አሜን። አክብሩት፣ ያከብራቸዋል። እግዚአብሔር የሰውን ብድራት ይወስድ ዘንድ ይበላ ዘንድ አመፀኛ አይደለም። የምናመልከው አምላክ እውነተኛ አምላክ ነው። የሰማይና የምድር ፈጣሪ ነው። ከሁሉም ለልባችን ቅርብ ነው። እመኑት፣ ታዘዙት፣ አክብሩት። እሱ ሰው አይደለም። ባጣችሁ ጊዜ የሚተዋችሁ፣ በተሳሳታችሁ ጊዜ የሚተዋችሁ እግዚአብሔር ሁል ጊዜ ከእናንተ ጋራ ነው። አሜን። ወጣቶችን ማስተላልፈው መልእክት ነው። አሜን። ከልባችሁ እመኑት፣ ተከተሉት። በመካከላችሁ ምንም ነገር አይግባ። ኃጢአተኛም ብትሰሩ አትጥፉ ከቤቱ። እሱ ሰው አይደለም ዛሬ እንደዚህ ሰርታል ብሎ፣ ወይም እሱ የጠንቋይ አምላክ አይደለም ዛሬ ይህንን አጠፋችሁ ብሎ ስር ከስር የሚቀጠቅጥ ነው። እሱ ሁል ጊዜ በምህረት የተሞላ ነው። አሜን። ወደ በሩ ነው፣ ወደ ቤቱ ነው። ጠይቁት ምህረትን። እኔ የእግዚአብሔር ፍቅር ለኔ ትልቅ ነው። አሜን። እኔ እንድታይ አልፈልግም። ብዙን ያደረገልኝ ጌታ ኢየሱስ ነው። ዛሬ በሕይወት አልኖርም ነበር እና እኔ ዛሬ 52 ዓመቴ ነው። ስታየኝ ወጣት ለመስል ትንሽ ጎልማሳ ነኝ። የሁሉ ጸጋ ያበዛልኝ ጌታ ኢየሱስ ነው። ይኸው ሽበት የለኝም። የሚገርም ነው። ይህን ሁሉ
የሥራ ዘመን አሳልፈው ብዙ ኃላፊነት ውስጥና ማመሰግንበት ብዙ ምክንያት ስላለኝ ነው አንተ ሚዲያ ላይ የቀረብኩት። ለክርስቲያኖችም ትምህርት ከሆነ ብዬ ነው። ተስፋ እንዳይቆርጡ ነው። በኢየሱስ ተስፋ አይቆረጥም። በሰው ነው ተስፋ የሚቆረጠው፣ በእግዚአብሔር ተስፋ አይቆረጥም። ጥሩ ስትሆኑ ጥሩ የሚሆን አምላክ አይደለም። መጥፎ ስትሆኑ መጥፎ የሚሆን አይደለም። እግዚአብሔር ሁሉ ጊዜ መልካም ነው። በድካማችንም በችግራችንም ሰው አይደለም እግዚአብሔር። ስለዚህ የሱ ፍቅር የኢየሱስ ፍቅር ሊገባን ይገባል። ቤት ውስጥም ይሁኑ በምንም አጠልቆት ኃጢአት ውስጥ ይሁኑ ከኢየሱስ ግን አይራቁ፣ አይጥፉ። እሱ ያወጣቸዋል። ያውቃል ድካማችንን። እኔ ፐርፌክት አይደለሁም። ማናችንም ቅዱሳን ብለን የተጠራነው እኛ ቅዱስ ስለሆኑን ሳይሆን በእሱ ምክንያት ነው እኛ ቅዱሳን ሆነን የተጠራነው። ስለዚህ ሁሉም ቅዱሳን ናቸው። ለምን? እሱ ቅዱስ ስለሆነ። ስለዚህ የኢየሱስ ፍቅር ሊገባን ይገባል። አሜን። ፕሊዝ በኢየሱስ ስም ግን ሰዎች ባይነግዱ ደስ ይለኛል። ማትረፊያ አይደለም ኢየሱስ። ኢየሱስ ሕይወት ነው። ሕይወት ነው። ሰላም ነው። አሜን። ደስታ ነው። ስለዚህ ማስተላለፍ የምፈልገው ለወጣቶች በጉብዝና ወራት ፈጣሪን አስብ ነው የሚለው። እቺ ጥሩ ሰዓት ናት። እኔ ጥሩ ሰዓት ነው ኢየሱስን ያገኘሁት። ያው አሜን። አሎ ቤተሰቤን ባረከ፣ እኔም ባረከ። ለምድር ላይ ላሉ ለብዙ ሰዎች በረከት እንደሆነ አደረገ። የተጠራ ነው ለብዙ በረከት እንድንሆን ነው፣ ለራሳችን አይደለም። ክርስቲያኖች በእውነት ኢየሱስ ሲጠራን ራሳችሁ ብቻ አይደለም፣ ለሌሎች ሰዎች በረከት እንድትሆኑ ነው። ይህንን አስቡ ነው የምለው። አሜን። አመሰግናለሁ። ዘርሽዬ እንግዲህ ለዚህ ውይይት ስጋብዝህ ፈቃደኛ ሆነ ወደ ኪንግደም ላይት ሚዲያ ስለመጣህ ጌታ ኢየሱስ ይባርክህ። ስለነበረው ምሳም በጣም እናመሰግናለን። በዚህ በሚያምረው ግብህ ደግሞ ይህንን ቃለ ምልልስ እንድናደርግ ፈቃደኛ ስለሆንክ ጌታ ይባርክህ። አሜን። የነበረውን ፕሮግራም ብዙዎች እንደተማሩበት አምናለሁ። ተባረክ። የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች ዛሬ ከወንድም ዘሪሁን ሸለመ ጋር የነበረን ውይይት በዚህ ተጠናቋል። እስካሁን በነበረን ውይይት እንደተጠቀማችሁ ብዙ እንደተማራችሁ አምናለሁ። ስለተከታተላችሁን ጌታ ኢየሱስ ይባርካችሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብን ጨክነህ ተወው ይቅርብ።